በጣም አንተ እኔ ላይ ቀለድ ማነግሯችሁ ነው የመጣችሁት? ታረጉ ነው የመጣችሁት? ለማነግሯችሁ ነው? ቆይ አሁን ያለው እህቱ ቤት ያለው አይደል? አንተ እንዳታነግረኝ ነው። ስሚኝ ይኸውልሽ፣ አሁን እህቱ ቤት ያለው ተረጋጋ። ነገራቶች እያበላሸ ምንም እያደረኩ አይደለም። ተረዳሽ? ቢያንስ ዞር በል። እኔ ከአንተ ጋር ምንም ማውራት አልፈልግም። ትሰሚኛለሽ? ምንም ማውራት አልፈልግም። አንተ ማስታወቅ ነው። አንተ ሊፈቅረኝ ምናምን። ኧረ እባክህ አሁን ያለው ሩታ ተረጋጊ። ቆይ ስሚኝ፣ አዳምጪኝ። እኔ እና አንቺ እንደዚህ መነጋገር የለብንም። ገባሽ አይደል? ለሶስት ቀን እህቱ ቤት መሆን ይፈልጋል። ስለዚህ ፍቀጅለት። እንዴ ለምንድን ነው አይቻለው? ቤት አለው፣ ልጅ አለው፣ ሚስት አለው፣ ቤት አለው። ቤቱ ነው። ስለዚህ ምን ይሁን? ስማኝ አብርሃም፣ ቆይ ተረጋጋ። ልቀቂው። ቆይ ዳኒ፣ ቆይ ተው፣ ቆይ ተው። ለምን ነው ልጁ ግን ምንድን ነው? ቆይ ተው። ሰማኛ ብርሃን፣ ይሄው መጀመሪያ አንተ ስንስራ ዳኒ ምን ተፈጥሮ ነው? ምንድን ነው ያደረከው? ምንድን ነው ያደረከው? ልጁ ምንም አላደረኩትም። ያመጣሁት እህቱ ቤት ነው ያመጣሁት። ምንም ያደረኩት ነገር የለም። ምን አግብቶ እህቱ ቤት ቢመጣ ምንድን ችግሩ? አንቺ እራስሽ ንገሪኝ። ምን ሆነ ነው? አንተ ምን አድርገህ ነው ያመጣኸው ልጁን? ምንም አላደረኩትም። ስታዩ ምን ይሆን ይመስልሻል? እስኪ ተመልከችው። ምን ሆኗል? ዳኒ እኔ አልገባኝ። በግድ ነው ያመጣኝ አይደለም አብርሃም። እህት ቤት እንሂድ 100,000 ገብታለች። ስለዚህ እሱና ክብር ለተባብለን ነው አይደል የመጣ ነው። ሌላ ጊዜ መድረስ ይችል ነበር። አንተ እዛች ጋር ሜሮን አለሽ ምናምን ብለህ እኔ መፎገር ነው በአንተ ቤት። ኧረ እባክህ ሌላ የምታደርገው ነገር ጠፍቶብህ ነው። ስሚኝ፣ ለምንድን ነው እንደዚህ ዞር ሲል በጣም እንዲጨነቀሽ? ለምንድን ነው እንደዚህ በጣም ትጨነቀሽ? ምን አቀላለሁ? ምን ልታደርገው እንዳሰብክ? ምንም ላደርገው አንተ እኮ ለእሱ ጥሩ ሰው ምናምን መምሰል አይጠበቅብህም። ምን ነው እንደማይተዋወቅ ሰው ለመሆን ትሞክራለህ? ያለሽ መጥፎ ቦታ ይዤ ነው የመጣሁት። መጥፎ ቦታ ነው ያገኘሽው። እስኪ የት ነው ያገኘሽው? መልሽልኝ። እኔ ምንም ማድረግ ስለማትችል ነው። ምንም ያላደረግከው ምንም ማድረግ ስለማትችል ነው እንጂ የአንተ ፍላጎት ማንም ጠንቅቆ ያውቀዋል። ዳኒ አታስመስል። ምንም ማድረግ ካልተቻለ ለምን 3 ቀን እዚህ እንዲቆይ አፈቅጂለት? ፍቀጂለት፣ ችግር የለውም። ፍቀጂለት። እህቱ ቤት ነው። አብሮ ወርደውብኛል። መውጣት ስለነበረበት ለምን ስጦታ ማን ፈቅዶልኝ? መውጣት ስለነበረ ማን ያወጣበት? እኔ ለምን መውጣት ስላለበት። እሺ ወጣ። ምን አገኛችሁ? ወጥቶ ምንም። ይሄ ነው የምፈልገው፣ እንዲወጣ እኮ ወጣ። ምን አገኛችሁ? እንዲወጣ። ያሰባችሁት ሀሳብ ውስጥ የምታወሩት ወሬ እኔ በጣም የገረመኝ ማለት ነው። የሌላው ምንም ላይመስለኝ ይችላል። የእናንተ ሀሳብ ግን በጣም ነው የሚገርመኝ። በዚህ ልክ እንዴት ታስባላችሁ? አንቺ እኮ ነሽ እንደዛ እንዲሆን ያለው። በዚህ ልክ የማይሆን አስተሳሰብ እንዴት ልታስቡ ይችላል? አላደረኩኝም። ያውልሽ እናንተ ሌላ በሚያወራው ሰው ሌላ ወሬ በሚፈጠረው ነገር አምናችሁ ተማምናችሁ ከእነሱ ጋር አንድ አይነት ሀሳብ ሊኖራቸው አይገባም ነበር። ምንም ላደርጉ አልችልም። የልጅ አባት ነው። ገባሽ? ከሆነ ይሄ ነው የተመቸሽ። ምንም እኮ